ልብ በሉ፣ ሁለት የተለያየ ባህሪ ያለው አንድ ሰው ዴት እያደረጋችሁ እንደሆነ ይሰማቸዋል። አንድ ቀን በሁሉም ነገር ቅድሚያ እንደሚሰጧችሁ በማሳየት በጣም ፍቅራቸውን ይገልጹላቸዋል። ከዛ ግን በቀጣዩ ቀን ደግሞ እንግዳ እንደሆናችሁ እስኪሰማችሁ ድረስ ትክክል ባልሆነ መንገድ ትሪት ያደርጓቸዋል። ላቭ ሺፍቲንግ ይባላል። ይሄ ባህሪ ያላችሁ ሰዎች ጋር ካላችሁ ወጥመድ ውስጥ ናችሁ። ምክንያቱም መጣ ሄድ የሚለው ባህሪያቸውን ተቀብላችሁ ስትቀጥሉ የእነሱን ፍቅር ማግኘት እንደሚገባችሁ ሳይሆን እንደ ሽልማት አድርጋችሁ ማየት ትጀምራላችሁ። ይሄ ደግሞ በጊዜ ብዛት ሱስ ይሆናል። ሁሌ መራቅ ሲጀምሩ መልፋት የማይገባችሁን ያህል በመልፋት የእነሱን ተቀባይነት ለማግኘት ስለምትሞክሩ ግንኙነታችሁ በእነሱ ቁጥጥር ውስጥ ሆኖ ይቀጥላል ማለት ነው። አብዛኛውን ጊዜ እንደዚህ የሚያደርጉት እናንተን ለመጉዳት አልሞ ሳይሆን መቀራረቡን ፈልጎ ሳለ አብሮ ከመቀራረቡ ጋር የሚመጣውን ኃላፊነት ስለሚፈሩት ወይም መቀራረቡ በራሱ ስለሚያስፈራቸው ነው። ስለዚህ የሚያስፈልጋቸውን ስፔስ ሰጥታችኋቸውና የሚረብሻችሁን አስረድታችኋቸው ለማስተካከል ከሞከሩ ጥሩ፣ ካልሆነ ግን ቆም ብላችሁ ማሰብ አለባችሁ። እውነተኛ ፍቅር ብረት ጥፍት የሚል ነገር ሳይሆን ቋሚ ነው። ነገ የቱን ባህሪ ይዘው ይጠብቁኛል ብላችሁ የሚያሳስባችሁ ከሆነ